የሚጣናት አቤት አልማረብኝም ግን ሰሞኑ በጣም እንጂ እኔ እንዳውም ራሴን ደበቅኩ እንጂ ክልስ ነው። ኧረ እባክህ እውነት የሆነ እንዶችም ቅልቅል የሆነ በቃ ቅልቅል ነገር አለካ አንተ ሞዴል ልትሆን ትችላለህ። ኧረ እባክህ ፀጉር ራሱ ለዚህ ነው እንደዚህ ሉጫ የሆነው። እንትን በቃ ስለሽ ድሮ በቃ ፀጉሬ ወርዶ እንደ ዘንዶ የሚባለው ዘፈን ለኔ ነው። ኧረ እባክህ ይዘፍኑልህ ነበር። በቃ ዘፈንላ ወጡ ሳስቡ መጥቶ እኔን ነው የሚያዩት። ኧረ እባክህ በቃ እኔን ሳዩ የሆነ ዘፈን ይመጣላቸዋል። ኧረ በስመ አብ በቃ እንትን አቋሜ ራሱ እኔ ራሴን መደበቅ ስለምፈልግ ነው ዚሞ። ኧረ እባክህ ተው እንጂ አላበዛህም እንዴ? ምን ይመስላል? በእናታችሁ ሂድ በእናትህ። ሲጀመር ሰው ስለበለጥኩሽ በጣም ምን ይመስላል? እስኪ አረማመዴ በለው ውይ ቶንኮሱ እንካ ዶሮ ወጥ አመሰግናለሁ ብላ። ችግር የለውም እኔ እሱን እየጠበቅኩ አመሰግናለሁ። በጣም ችግር የለውም ብላ። በቃ የሳኑ ሰጂው እንግዲህ እሺ። እንዴ ምንድነው? አጥንቴ ነው እኮ አለቀ። እሱ እውነት አለቀ እንዴ? ሽንኩርት ከሆነ 1 ኪሎ ገዝቻል ጠብሰው ቤት። አረ ብላ ዝም ብሎ ዶሮ ወጥ እኮ ነው። አረ ተይ ዶሮ ወጥ ብሎ ሰው ዝም ብሎ አጥንቱን እየደበቀ ሽንኩርቱን ነው የሚያመጣ። አውቃለሁ። ተይ ያዩ አንተ ሲጀመር ጠግበሃል። አረ እንዴ እኔ እኮ ጥምሜ ከውጭ ሀገር በሪሚቴል 1500 ብር ካርድ ልኮልኛል። እንዴት ከውጭ ሀገር? እንዴት ኢንቨስትመንት አማራጩን ላቅ ወዳለ ደረጃ አሳድገው በከተማዋ እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአቧሬና ሳር ቤት ላይ ባወጣናቸው አዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ 5.4 ሚሊዮን ብር አጠቃላይ ዋጋ፣ ባለ 2 መኝታ በ5.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር አጠቃላይ ክፍያ ይዘንሎት መተናል። ልብ ይበሉ፣ ይህ ዋጋ ሙሉ ክፍያ ለሚከፍሉ ደንበኞቻችን ሲሆን በተጨማሪ ንግዶን ለማዘመን የንግድ ሱቆችን በገላን ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ 500 ሺህ ብር ቅድመ ክፍያ ይዘንሎት መተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አራጁ አንተ ነህ? እኔ ነኝ አራጁ። እሺ በጉዛ ጋር ያለለ እንዴ ምንድነው ያስከው ደግሞ? ዘይቱ ነው። ምን ያረጋል? አይ እንትን ነው እዚሁ ቀምሰን ጥሩ ነው። ኧረ ተው በእናትህ ስንት ነው የምከፍልልሽ? በቃ ዋጋው ከበድ ስለምልብሽ ምን እናደርጋለን? 2 ሳፋ ውጪውና እንካፈል፣ በሱ እንሻላለን። ኧረ በእናትህ እንደዛ አይሆንም። ምንድነው ማመሳም ይዘሃል እኮ። ለምን እዚህ ሰርተን ስለምንቀምሰው ዘይት ካጣጅ በየት? ኧረ ሂድ በእናትህ ኪሳራ ነው ያንተ። እኔ አርዶልኝ ሊወጣ ብቻ ነው የምፈልገው። አይ ተው በቃ እንደሱ አልሰራም እንዴ እንደሱ አልሰራም። ተይው በቃ ጭራሽ ዘይትም ይዘሃል። ኧረ በቃ ተይው በቃ ተዘጋጅቶ ነው የመጣው ይሄ እንዴ። ይሄ ነው የምጠቀለልበት። አዎ እሱ ነው ግን ትችላለህ። ተንኮሱ አታውቂም። ኧረ ተው ግን ካልቻልክ ሰው ጥራልኝ። ፊት ለፊቱ ማዶ እኔ ነኝ የገጠምኩት። ኧረ እባክህ እሺ በቃ እሱን ጠቅልልበት። የተላጠ ቦታ አለው እንትኑ ነው እዚህ ጋር ተላጠ። አዎ ረዘም ላድርገው። ወይ ጉድ! አታሳዝንም እባክህ። ምኑም አታሳዝነኝ። ምኑ ነው አሁን እየነገርኩ ቆጣሪውን ሳታጠፋ ትነካለህ? እንትን አደረገኝ እንግዲህ ውስጥ ስሮጥ እንደዚህ ያዝኩ እዚህ ጋር ወጥሬ። ኧረ እባክህ ወጥሬ ሲይዝ ነው የለቀቀኝ። ኧረ በስመ አብ እንኳንም ለቀቀ። አንተ ሰበብ ልትሆንብኝ ነበረ እችላለሁ ብለህ ሆነ ወደዚህ መምጣቱ እንደዚህ ቤድ እኮ እግሬ ሁለቱም ፓራል። ኧረ ተው በእናትህ ሌላ ሰው ጥራልኝ። አሁን አልተቆረጠም አስመጣው። በዚህ ቢራ ትንሽ እንግዳ መጣብኝ። ቢራ በጆግ? አዎ እንግዳ ጭራሽ በጆግ ቤት የሚጠመቅ መሰለህ እንዴ? ገዝተን እኮ ነው። ገዝታችሁ? አዎ ገዝተን ነው። ከጧት እስከ ማታ የምትጠጡት? አዎ ገዝተን ነው የምንጠጣው። ምን ሆኖ ነው ልጁ?
በቃ ዝም በይ ትንሽ በዚህ። እሺ ኧረ በእናትህ የለም ገዝተን ነው እያልኩ እኮ ነው። በቃ ላምጣው እንደ እንግዳው። ኧረ ሂድ በእናትህ አንተ ምን አይነቱ ነህ? እንግዲህ እንትን ነው በቃ ለበዓል እኮ ነው በዓል ስለሆነ። ኧረ ሂድ ወደዛ። ምን ሆኖ ነው ልጁ? ቶንኮሱ እንካ ዶሮ ወጥ አመሰግናለሁ። ብላ ችግር የለውም። እኔ እሱን እየጠበቅኩ አመሰግናለሁ። በጣም ችግር የለውም። በቃ የሳኑ ሰጂው እንግዲህ እሺ። እንዴ ምንድነው? አጥንቴ ነው እኮ አለቀ። እሱ እውነት አለቀ። እንዴ ሽንኩርት ከሆነ 1 ኪሎ ገዝቻል ጠብሰውም ቤት። አረ ብላ ዝም ብላ ዶሮ ወጥ እኮ ነው። አረ ተይ ዶሮ ወጥ ብሎ ሰው ዝም ብሎ አጥንቱን እየደበቀ ሽንኩርቱን ነው የሚያመጣ። አውቃለሁ። ተይ ያዩ አንተ ሲጀመር ጠግበሃል። አረ እንዴ እኔ እኮ ጥምሜ ከውጭ ሀገር በሪሚቴል 1500 ብር ካርድ ልኮልኛል። እንዴት ከውጭ ሀገር? እንዴት